1300 ሰዎችን በማጭበርበር ከ1.4 ቢሊዮን ብር በላይ ሰብስቦ ከጠፋ ድርጅት ጋር የሰሩ አርቲስቶች በፌደራል ፖሊስ ተያዙ። ሰላም እንደምን ቆያችሁልን? ይህ ዘአዲስ ሚዲያ ቻናል ነው። ዘአዲስ ሚዲያ ቻናል አዳዲስና ወቅታዊ የሆኑ ጉዳዮችን ወደ እናንተ ውድ ቤተሰቦቻችን ተደራሽ የሚያደርግ ቻናላችን ነው። በአገር ውስጥም በውጭም የምትገኙ ውድ ቤተሰቦቻችን እኛን ተቀዳሚ ምርጫችሁ ስላደረጋችሁን ከልብ እናመሰግናለን። በያላችሁበት ሰላማችሁ እንዲበዛ እየተመኘው ለዛሬ ያጠናከርኩትን አዲስ መረጃ እንካችሁ ለማለት ወደ እናንተ መተናል። ውድ ቤተሰቦቻችን ይህ ቻናል አዲስ ቻናል ነውና የእናንተ እገዛ ያስፈልገናል። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ እባካችሁ ተባበሩን ልለወዳለው። እንዲሁም ደግሞ የለቀቅናቸው አዳዲስና ወቅታዊ ጉዳዮች ወደ እናንተ በቀጥታ እንዲደርሳችሁ ደግሞ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። 1300 ሰዎችን በማጭበርበር ከ1.4 ቢሊዮን ብር በላይ ሰብስቦ ከጠፋ ድርጅት ጋር የሰሩ አርቲስቶች በፌደራል ፖሊስ ተያዙ። የፌደራል ፖሊስ አገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችንና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ ጀመረ። ያላቸውን እውቅና ተጠቅመው ፊንቴክ ኢንቨስትመንት ለተባለ ድርጅት መኪና ያስመጣላቸዋል በማለት ሰዎች እንዲጭበረበሩ ምክንያት ከሆኑት መካከል ክስ ተመስርቶባቸው አካውንታቸው ታግዶ ነበር። አንደኛ ሰራዊት ፍቅሬ መልቲሚዲያ፣ ሁለተኛ ራሱ ሰራዊት ፍቅሬ፣ ሶስተኛ ፊንቴክ ኢንቨስትመንት፣ አራተኛ ዳንኤል ዮሐንስ ኢየሱስ፣ አምስተኛ ግርማይ ገብረ ሚካኤል ይህደጎ የአስካሎካ ትሬዲንግ ባለቤት ደቡብ አፍሪካ የዓለም ዋንጫ ላይ ሰዎችን እወስዳለሁ ብሎ ገንዘብ አጭበርብሮ በኢንተርፖል ተይዞ የተመለሰ፣ ስድስተኛ አሰግድ ኢያሱ ለበሶ፣ ሰባተኛ አብርሃም ግዛው ኢንቨስትመንት፣ ስምንተኛ አብርሃም ግዛው ራሱ፣ ዘጠነኛ አባይ ቲቪ፣ 10ኛ ናሁ ቲቪ፣ 11ኛ ሪፖርተር ጋዜጣ፣ 12ኛ ይገረም ደጀኔ አስቴር፣ 13ኛ ዳንኤል ተገኝ፣ 14ኛ ሰለሞን ቦጋለ ገዳ፣ 15ኛ ካሊድ ጀማል፣ 16ኛ መንሱር ጀማል ሐሰን እነሆ ከቀናት በፊት ክሳቸው ቀጥሎ አካውንታቸው እግድ ተነስቶ ነበር። ዛሬ ደግሞ የፌደራል ፖሊስ አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ አስቴር፣ አርቲስት አብርሃም ግዛው እንዲሁም በቲክቶክና በማህበራዊ ሚዲያ ሰፊ ተከታታይ ያላቸው መንሱር ጀማልና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። እነዚህ ግለሰቦች በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደ ይገኛል። የእነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝብን አመኔታ አላግባብ በመጠቀማቸው ነው። ድርጅቱ የቢዋይዲሲ ገል የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ1300 በላይ ከሚሆኑ ዜጎች ወደ 1.4 ቢሊዮን ብር ገደማ ሰብስቦ በመሰወሩ ህብረተሰቡ ላይ ከፍተኛ የኢኮኖሚና የስነ ልቦና ቀውስ ፈጥሯል። ዜጎች ገንዘባቸውን ያወጡት የድርጅቱ ህጋዊነትን አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውንና የሚያከብሯቸውን እነዚህን አርቲስቶች አምነው በመሆኑ የተፈጸመው ማጭበርበር የሞራል ውድቀትንም የከፋ አድርጎታል። አሁን ላይ ጥሪታቸውን የተነጠቁትና ለወራት የተጉላሉት ደንበኞች ፍትህ ፍለጋ መፍትሄ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን እያሰሙ ይገኛሉ። የዚህ አስደንጋጭ ክስተት የሚያሳየው በማስታወቂያ ዘርፍ ውስጥ ያለውን የህግ ተጠያቂነትና የታዋቂ ሰዎችን ኃላፊነት ነው። ማስታወቂያ ሰርቶ ክፍያ ከመቀበል ባለፈ አርቲስቶችና ተጽዕኖ ፈጣሪዎች የሚያስተዋውቁት ምርት ወይም አገልግሎት ህጋዊነት የማረጋገጥና ህብረተሰቡን ከአደጋ የመጠበቅ የሞራልና የህግ ግዴታ እንዳለባቸው ይህ ክስተት ህያው ማሳያ ነው። የፌደራል ፖሊስ የጀመረው ይህ ምርመራ የህብረተሰብን የህዝብን ገንዘብ ለማስመለስ ከሚደረገው ጥረት ባሻገር ወደፊት ማንኛውም ታዋቂ ሰው የህዝብን እምነት ሽጦ ለግል ጥቅሙ እንዳይውል የሚያስጠነቅቅና አርቲስቶች ማስታወቂያዎች ሲሰሩ ከፍተኛ ጥንቃቄ እንዲያደርጉ የሚያስገድድ ትልቅ የማንቂያ ደወል ሆኖ
አልፏል። ውድ ቤተሰቦቻችን እስኪ ያስቡት፣ የራስዎን መኪና ለመግዛት ለዓመታት ጥሪትዎን አጠራቅመዋል እንበል። በቴሌቪዥንና በማህበራዊ ሚዲያ በጣም የሚያከብሯቸውና የሚወዷቸው ታዋቂ ሰዎች ቀርበው እጅግ ዘመናዊ የሆነ ምርት ሲያስተዋውቁ ቢያዩ ምን ያደርጋሉ? አብዛኛው ሰው ያለምንም ጥርጥር ያምናቸዋል። የበርካታ ዜጎች እጣ ፈንታም ይሄው ነበር። አሁን ግን ያመኑት ፈረስ ጥሏቸዋል። ፊንቴክ ኢንቨስትመንት የተባለ ድርጅት ዘመናዊ የሆኑ የቢዋይዲ ሲገል የኤሌክትሪክ መኪናዎችን በ3 ወር ውስጥ እናስረክባለን ብሎ ሰፊ ማስታወቂያ አስነገረ። ለዚህም ቅድመ ክፍያ 950 ሺህ ብር ብቻ ጠየቀ። ይህንን ተከትሎ ከ1000 በላይ የሚሆኑ ዜጎች የድርጅቱን ህጋዊነት ከማጣራት ይልቅ ማስታወቂያውን የሰሩትን ታዋቂ አርቲስቶች በማመን 1.4 ቢሊዮን ገደማ ገንዘብ ከፈሉ። ነገር ግን የተባለው ጊዜ ሲደርስ መኪናም የለም፣ አጭበርባሪው ድርጅትም የለም። ይህንን የብዙዎች ህልም ያጨለመና ከፍተኛ የኢኮኖሚ ቀውስ የፈጠረ ማጭበርበር ተከትሎ የፌዴራል ፖሊስ እርምጃ መውሰድ ጀምሯል። የህዝቡን አመኔታ አላግባብ ተጠቅሟል በማለት በርካታ ታዋቂ ሰዎችን በቁጥጥር ስር አውሏል። አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ ፕሮሞተር አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታይ ያላቸው መንሱር ጀማልና ወንድም ካሊድ ማረፊያ ቤቱን ተቀላቅለዋል። ውድ ቤተሰቦቻችን ከዚህ በፊት ኤምኤንጂ ፊልም ኢንቨስትመንት እና ወደ ካናዳ እንልካለን በሚል በተለይም ወጣቶች ከ900 ሚሊዮን ብር በላይ መጭበርበር ደርሶባቸው ክስ መመስረታቸው አይዘነጋም። ክስ ከተመሰረተባቸው መካከልም ቲክቶከሯ ዩቲናስ፣ ሰራዊት ፍቅሬ፣ ዳናዊት መክብብና ቲክቶከሩ ሙሴ ሰለሞን ለብዙ ወጣት ኢትዮጵያውያን መዘረፍ መንስኤ በመሆን መከሰሳቸው አይዘነጋም። ታዲያም የዚህ አስደንጋጭ ክስተት የሚያሳየው በማስታወቂያ ዘርፍ ውስጥ ያለውን የህግ ተጠያቂነትና የታዋቂ ሰዎችን ኃላፊነት ነው። ማስታወቂያ ሰርቶ ክፍያ ከመቀበል ባለፈ አርቲስቶችና ተጽዕኖ ፈጣሪዎች የሚያስተዋውቁት ምርት ወይም አገልግሎት ህጋዊነት የማረጋገጥና ህብረተሰቡን ከአደጋ የመጠበቅ የሞራልና የህግ ግዴታ እንዳለባቸው ይህ ክስተት ህያው ማሳያ ነው። የፌዴራል ፖሊስ የጀመረው ይህ ምርመራ የህዝብን ገንዘብ ለማስመለስ ከሚደረገው ጥረት ባሻገር ወደፊት ማንኛውም ታዋቂ ሰው የህዝብን እምነት ሽጦ ለግል ጥቅሙ እንዳያውል የሚያስጠነቅቅና አርቲስቶች ማናቸውንም ማስታወቂያዎች ሲሰሩ ከፍተኛ ጥንቃቄ እንዲያደርጉ የሚያስገድድ ትልቅ የማንቂያ ደወል ሆኖ አልፏል። ውድ ቤተሰቦቻችን እነዚህ ግለሰቦች እስካሁን በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ እጅግ ጠንከር ያለ ምርመራ እያደረገባቸው ይገኛል። ጥሪታቸውን የተነጠቁትና ለወራት የተጉላሉት ደንበኞች ደግሞ ፍትህ በመሻት በመንግስት መስሪያ ቤት ደጃፍ ሰልፍ ወጥተው አቤቱታቸውን በእንባ እያሰሙ ነው። ውድ ቤተሰቦቻችን እናንተስ ምን ትላላችሁ? ታዋቂ ሰዎች ለሚያስተዋውቁት አጭበርባሪ ድርጅት በህግ መጠየቅ አለባቸው ብላችሁ ታምናላችሁ ወይስ ግለሰቦች የራሳቸውን ገንዘብ ሲያወጡ ራሳቸው ህጋዊነቱን ማጣራት ነበረባቸው? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልን። ፖሊስ በጉዳዩ ላይ ጥብቅ ምርመራ እያደረገ የሚገኝ ሲሆን ተጨማሪ ዝርዝር መረጃዎች እንደደረሱን ወደ እናንተ ውድ ቤተሰቦቻችን የምናደርስ ይሆናል። ለዛሬ ግን የነበረን መረጃ ይህንን ይመስል ነበረ። አብራችሁን እስከ ፍጻሜው ስለዘለቃችሁ ከልብ ላመሰግናችሁ እወዳለሁ። በያላችሁበትም ሰላማችሁ እንዲበዛ እየተመኘው ውድ ቤተሰቦቻችን ያው ከመግቢያው ላይ እንዳልኳችሁ ቻናላችን አዲስ ቻናል ስለሆነ ላይክ በማድረግ ምንም ከናንተ የሚጎል ነገር የለም፣ ለኛ ግን ትልቅ ጥቅም አለው፣ ለሌሎች እንዲደርስ ማለት ነው። እንዲሁም ሼር፣ ሰብስክራይብ ማድርጉልን እባካችሁ ልላችሁ እወዳለሁ። የለቀቅናቸው አዳዲስና ወቅታዊ መረጃዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን እየተጫናችሁ በሌላ በአዲስ መረጃና በአዲስ አቀራረብ እስከምንገናኝ ቸር ቆዩኝ። እዚህ ጋር አበቃው።